ትዳራችንም ደረቅ እንዳይሆን፣ ግንኙነታችንም ደረቅ እንዳይሆን ይሄ ኖርማል ስራ ቦታ ላይ ያለ ወይ በጎረቤታሞች መሀል ያለ ግንኙነት እንዳይሆን ግን የቤታችን የጎጆችን ውስጥ ግን ያለው ግንኙነት የተለየ እንዲሆን ለምን ቆንጆ ወዝ አንቀባው? ማታ ሀሳቢነታችሁን ለማሳየት የሚችል ለምሳሌ አንድ ትንሽ አበባ ልትሆን ትችላለች። በእርግጥ ዛሬ ደግሞ አበባ ተወዷል እንዳትሉ፣ እርግጥ ነው አበባውን ተወዷል። በተለይ ኦሪጂናል የሆነ አበቦች በጣም እየተወደዱ። ሰላም፣ እንዴት ናችሁ? እንዴት ሰነበታችሁልኝ? የተወደዳችሁ የአበኛ ጎጆ ሚዲያ ቤተሰቦቼ እንዲሁም ተመልካቾቼ በሙሉ ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልኝ እና ደስተኛ የሆነ ትዳር ምንድን ናቸው የሚያስፈልጉት? ቅመሞቹ ምንድን ናቸው? ማጣፈጫዎቹ ምንድን ናቸው? ምን ባህሪያትንስ ማሳየት አለብን? የሚሉትን ነገሮች ተከታታይ የሆኑ ቪዲዮዎችን እየሰራሁ ነው ያለነው። በዚህ ሚዲያ እስካሁን ድረስ ሰብስክራይብ ያላደረጋችሁ ቤተሰቤ ያልሆናችሁ ሰብስክራይብ በማድረግ ቤተሰቤ እንድትሆኑ እንዲሁም ሁላችሁም ይህንን ቪዲዮ ላይክ እንድታደርጉት አበረታታችኋለሁ። ሼር በማድረግም ለወዳጅ ዘመዶቻችሁ እንድታደርሱ እጠይቃችኋለሁኝ። እስከ ፕሮግራም ፍጻሜ ድረስ አብራችሁ ይህ በእኛ ጎጆ ሚዲያ ነው። ፍቅር መግለጽ በጣም የተጋነነ ነገር አይፈልግም። በጣም በትንሽ ነገር ፍቅራችንን መግለጽ እንችላለን። ግን እንዴት ፍቅራችንን እንግለጽ የሚለው ነው የምናየው። እንግዲህ ያው ባልና ሚስት ስንጋባ የነበረን ደስታ አለ። አንዱ ለአንዱ ያለው ፍቅር አንዱ ካላንዱ መኖር የማይችል የሚመስልበት ሁኔታ ነው የነበረው። በጣም እንዋደዳለን፣ በጣም እንፋቀራለን። አሁን ያንን ፍቅራችንን እያሳደግን መሄድ የምንችለው እንዴት ነው የሚለው ነው። ምክንያቱም በፍቅር የተነሳ ነው ያው ትዳራችን የተጀመረው። አሁን ያ የተጀመረው ወደ ትዳር ስንገባ ግን ፍቅራችን እየቀነሰ ሳይሆን እየጨመረ እንዲመጣ ከጊዜ ወደኋላ ልመልሳችሁ። ሳትጋቡ በፊት በቀን ስንት ጊዜ ትደዋወላላችሁ? ማታ ላይ ምን ያህል ደቂቃ ታወራላችሁ? እንዲሁም ደግሞ ስንት ጊዜ ቴክስት ትለዋወጣላችሁ? ምን ያህል ትነፋፈቃላችሁ? እነዚህ መቼም ሜሞሪስት ወደኋላ ተመለሱ። በጣም የሚገርም ነው የሚሆነው አይደለ? ስለዚህ በጣም እንፋቀር ነበር። ፍቅር ያዘንን ጊዜ ከትዳር አጋራችን ፍቅር ያዘንን ጊዜ እስቲ መለስ ብለን እናስብ። ግን ያ እዛ ጋር አይደለም በቃ መቆም ያለበት መቀጠል ያለበት ነገር ነው። ሁሌም ባላችንን ልናፈቅረው ይገባል። ሁሌም ከሱ ፍቅር ሊይዘን ይገባል ማለት ነው። የያዘን ፍቅር ሊለቀን አይገባም። እየጨመረ ዲግሪውን እየጨመረ እንዲሄድ ነው የሚያደርገው። ለዛ ደግሞ ማቀጣጠያ ነዳጅ ያስፈልጋል። እንግዲህ ክፍል 1 እና ክፍል 2 ነዳጁን አይተናል። 2 ነዳጆችን አይተናል። ዛሬ ደግሞ ፍቅርን መቀላለጥ ነው። ፍቅራችን አንዳችን ለአንዳችን ያለንን ፍቅር መግለጻችን በጣም ወሳኝ ነገር ነው። ለምሳሌ ፍቅርን መግለጽ በትንሹ እወድሃለሁ፣ እወድሻለሁ ማለት እንደገናም ካላንተ መኖር አልችልም ወይም ካላንቺ መኖር አልችልም እንደሚሉትን ያሉትን ነገሮች አንቺ እኮ ህይወቴ ነሽ፣ አንቺ እኮ ደስታዬ ነሽ። በቃ የተለያየ ፍቅር መግለጫዎችን መጠቀም እንችላለን ማለት ነው። ፍቅራችንን በቃላችን መግለጽ መቻል ይኖርብናል። በተግባር ብቻ አይደለም። እኔ እኮ እንደምወዳት ይታወቃል። ኧረ ደግሞ በዚህ እድሜ ደግሞ እወድሻለሁ፣ እወድሃለሁ እምንባባል፣ ኧረ እንደዚህ ነገር አያስፈልግም። እነዚህ ነገሮች ያሉት በፊልም ላይ ብቻ ነው አትበሉ። ለምንድነው በፊልም ብቻ የሚሆነው? ለምን ይህን እዛ ጋር ፊልም ላይ ያያችሁን በጣም ጣፋጭ የሆነ ነገር ወደ ቤታችሁ አታመጡትም? ቤታችንም ውስጥ እኮ እንዲኖር ማድረግ እንችላለን። እነዚህ ነገሮች እኮ እጆቻችን ላይ ናቸው። ለአንዳችን ፍቅራችንን መግለጽ ይችላል። መሳም ሊሆን ይችላል፣ እቅፍ ማድረግ ሊሆን ይችላል። ብቻ እንደገናም ደግሞ ቴክስት መለዋወጥም ሊሆን ይችላል። ለምሳሌ እንግዲህ ያው የምንኖርበት አካባቢ እንደሚለያይ ሁሉ አዋዋላችንም የዛን ያህል ይለያያል። አንዳንድ ባልና ሚስቶች ጠዋት ተለያዩ ማታ ነው የሚገናኙት። ስለዚህ በቀኑ መሀል ለምን ቴክስት አትለዋወጡ? እወድሻለሁ ብላችሁ ለምን አትልኩላት? አንድ አይነት ፍቅርን የሚገልጽ ሜሴጅ ለምን አታደርጉ? እንደገና ደግሞ ማታ ሀሳቢነታችሁን ለማሳየት የሚችል ለምሳሌ አንድ ትንሽ አበባ ልትሆን ትችላለች። በእርግጥ ዛሬ ደግሞ አበባ ተወዷል እንዳትሉ፣ እርግጥ ነው አበባውን ተወዷል። በተለይ ኦሪጂናል የሆነ አበቦች በጣም እየተወደዱ። ወይ ግን ፍቅራችንን ለመግለጽ ትንሽም ነገር ማድረግ እንችላለን ማለት ነው። ሌላው ደግሞ በፊት እናደርግ አሁን ደብዳቤ እንዴት ነው? ደብዳቤ የቀረ ነገር ሆኗል አይደለ? ብዙ ድሮ በጣም የሚያስደስቱን የነበሩ ነገሮች አሁን እየቀሩ ነው ያሉት። ግን እኮ ለትዳር አጋራችን ደብዳቤ መጻፍ እንችላለን። ከልባችን የሚሰማንን ነገር አውጥተን ለምን ደብዳቤ አንጽፍላት? የምሬን እኮ ነው። በጣም ደስ
ይላል። ይሄ ነገር ፍቅርን መገላለጽ ምንድነው የሚያመጣው ጥቅም ብንል ደግሞ ተፈላጊ እንደሆነን ይሰማናል። በቃ እንደምንወደድ ይሰማናል፣ እንደምንፈለግ ይሰማናል። ይሄ ደግሞ ቀላል አይደለም ስሜቱ ተመልካቾች፣ በጣም ቀላል አይደለም። በጣም ደስ የሚል ነገር ነው። ደስ የሚል ስሜት ነው የሚፈጥረው። እንደምትወደዱ መሰማት፣ እንደምትፈቀሩ መሰማት ቀላል ነገር አይደለም። ስሜት ላይ የሚፈጥረው የደስታ ስሜት በቃላት የሚገለጽም ጭምር አይደለም ማለት ነው። ስለዚህ ተፈላጊ እንደሆነች ይሰማታል። ቤት ውስጥ ከፍ ተደርጋ እንደምትያዝ ይሰማታል። ዛሬ እንግዲህ የኑሮ ውጣ ውረዱ አንዴ ወደ ላይ አንዴ ወደ ታች ሁላችንንም ይወስደናል አይደል? ስለዚህ በዛው ጡዘት ውስጥ የምንጦስ ከሆነና እርስ በርስ ያለንን ፍቅር የማንገላለጽ ከሆነ ህይወት ደረቅ ነው የሚሆንብን። አንድ ለምሳሌ አንድ በጣም የሆነ ያው ጣፋጭ የሆነ ዳቦ እናዘጋጃለን። ዳቦ ሲያዩት በጣም ያምራል፣ ጣፋጭ ነው። ግን ደግሞ ካወጣ ነው ከኦቨን ውስጥ ካወጣ ነው በኋላ ደግሞ ወዙ ደስ የሚል ወዝ እንዲኖረው ምን እንቀባለን? ላይ ሆነ ዘይት እንቀባለን። እና ትዳራችንም ደረቅ እንዳይሆን፣ ግንኙነታችንም ደረቅ እንዳይሆን ይሄ ኖርማል ስራ ቦታ ላይ ያለ ወይ በጎረቤታሞች መሀል ያለ ግንኙነት እንዳይሆን፣ ግን የቤታችን የጎጇችን ውስጥ ግን ያለው ግንኙነት የተለየ እንዲሆን ለምን ቆንጆ ወዝ አንቀባው? ፍቅርን መገላለጽ በጣም ደስ የሚል ወዝ ነው። ፍቅራችን ቤታችንን በደስታ የተሞላ እንዲሆን ያደርገዋል ማለት ነው። እንደምንፈለግ እንደምንወደድ ይሰማናል ማለት ነው። እኔ እንደዛ ነው የሚሰማኝ ተመልካቾች። እንደገና ደግሞ ይሄ በባልና ሚስት ብቻ ያለውን ግንኙነት አለ የሚያጠናክረው። ሌላው ደግሞ ልጆቻችን ፍቅራችንን ስንገላለጽ የሚያዩ ከሆነ እርስ በርስ በጣም እንደምንዋደድ እንደምንፋቀር የሚያዩ ከሆነ ልጆቻችንም በስነ ልቦናቸው በጣም ይገነባሉ። ኮንፊደንስ ይሰማቸዋል፣ በራሳቸው ይተማመናሉ። ቤተሰባቸው ደስተኛ እንደሆነ ሲሰማቸው በጣም ደስታቸው ይጨምራል። ስለዚህ ልጆቻችን የሚያዩት ነገር ራሱ ምንድን ነው ለሚለው ነገር ለልጆቻችን እንኳን ስንል እርስ በርስ በጣም እንደምንዋደድና እንደምንፋቀር ማሳየታችን ልጆቻችን እንኳን በስነ ልቦናቸው የተገነቡ እንዲሆኑ ያደርጋል ማለት ነው። እንግዲህ ይህንን ደግሞ የስነ ልቦና ባለሙያዎች የበለጠ ሊሉት ይችላሉ። ግን ደስተኛ የሆነ ቤተሰብ ውስጥ ያደጉ ልጆች እነሱ ትዳራቸውን በዛ መንገድ የመያዝ አጋጣሚያቸው በጣም ከፍተኛ ነው። ቤታቸውን ሴቭ የማድረግ ወይም ደግሞ እንዳይፈርስ ጸንቶ ለመጠበቅ ከፍተኛ የሆነ ጥረት ነው የሚያደርጉት ማለት ነው። ስለዚህ ተመልካቾቼ ፍቅራችንን መገላለጽ በትዳራችን ውስጥ ትዳራችን ደረቅ እንዳይሆን ጥሩ ወዝ እንዲኖረው ያደርጋል ማለት ነው። ስለዚህ ይህንን በማድረግ እስቲ ደግሞ ሳምንታቱን እንለፈው። ፍቅራችንን እንግለጽ። እወድሻለሁ፣ እወድሃለሁ እንባባል። ከዚህም በተጨማሪ ደግሞ አነስ ያሉ ስጦታዎችን ግዴታ ትልቅ ዋጋ የሚያወጡ ነገሮች ሳይሆኑ አነስ ያሉ ስጦታዎችን በመስጠት ፍቅራችንን መግለጽ እንችላለን ማለት ነው። እንደዚህ በማድረግ ጎጇችን ምናልባት ቀልበስ ብላ ነበር፣ ዘመም ብላ ነበር፣ እንደዚህ በማድረግ ጎጇችንን ቀና እናድርግ ማለት ነው። በህይወታችን በትዳራችን ስኬታማ ለመሆን ዛሬ እንግዲህ አንዱን ቅመም አይተናል። ፍቅርን መገላለጽ ሞክሩት። ቻሌንጅ ነው፣ ሞክሩት። ውጤቱን ትነግሩኛላችሁ። ከዚህ በተረፈ እንግዲህ በእኛ ጎጆ ሚዲያ የዛሬ ፕሮግራሙን ይህን በመሰለ መልኩ አቀርቧል። እስካሁን ድረስ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ላይክ፣ ሼር ማድረግን እንዳትረሱ ላለሁኝ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ Bye bye.